እኔ አሁን በአሁን ሰዓት ማዝነው ግልጹ ልንገራችሁ ለሀገር መከላከያ ሰራዊት ነው። ሌላ ለማንም ማለት ነው። ለምን ብትል በአንድም በሌላ በኩል ተዋሽቶ ዳር ድንበር መጠበቅ የሚችለው ወደ ጎጥ ወርዶ እንደ ሚኒሻ እንደ ታጣቂ መንደር ለመንደር ውስጥ ገብቶ ማይሆን ሰቆቃ ውስጥ እየገባ ነው። ሚኒሻ ግን በፍጹም አያሳዝንም። በተለይ የአማራ ሚኒሻ እየተገደለ ነው እየሞተ ነው ሲባል እጅግ በጣም ደስተኛ ነኝ። ግልጹ ልንገራችሁ አሁን በቀደመታ የሐሙሲት ከተማ ከንቲባ የብልጽግናን ማኒፌስቶ ሲያስተዋውቅ የስንዴ ነዶ ይዞ እነዚህ ሌባ ፋኖችን አጥፍተናቸዋል ጨርሰናቸዋል እያለ ተናግሮ ትላንትና በተደረገው ኦፕሬሽን ተያዘ። የሐሙሲት ከንቲባ ተያዘ። ምን ቢል ጥሩ ፋኖ ይችላል፣ ፋኖ ጀግና ነው፣ እኛ ተታለን ነው፣ መንግስት አታለን ነው እንዲበሉ እያለ አስቡ። እንግዲህ ሲያዙ ተታለን ነው፣ ሲናገሩስ ተታሎ ነው። መጀመሪያ መሰብሰብ አለበት። ከዚያም እንደዚህ ፋኖ አማራ ክልል ላይ ምንም አይነት ምርጫ አይደረግም ብሎ አውጇል። እንዳወቃችሁታል። ከዛስ አንዱ ምርጫ በየቤቱ እየሄደ ቅስቀሳ ነው ካርዱስ ካልወሰዳችሁ እያለ ህዝቡን ሲያስቸግር ፋኖ ጥቆማ ደረሳቸው፣ ያዙት። ከያዙት በኋላስ መንግስት ነው ይሄን ካላረጋችሁ ትታሰራላችሁ እንዲህ ተብለን ነው እያሉ ይሽለጠለጣሉ። አሁን ከተያዙ በኋላ አስቡ እንግዲህ እንደው ከእንደዚህ አይነት ውርደት ፈጣሪ ያውጣችሁ። ከተያዝክም እንጀራዬ ነው ልጆቼን ማሳድጉበት ነው ያመንኩበት ብልጽግና ነው በቃ ይህንን ነው ማለት ያለብን። ስትያዝ ተታልዬ ነው ፋኖ ጀግና ነው ፋኖ አይደለም ብለህ መቀባጣጠር የለብም። የፋኖ ጀግንነትማ ማንም እየመሰከረለት ነው። የፋኖ ማንነት ማንም እየመሰከረለት ነው። ድፍን የኢትዮጵያ ህዝብ አልፎም ተርፎ ውጭ ሀገር ሚዲያም እየዘገበለት ነው። ስለዚህ ስትያዙ አትሽለጥለጡ ነው ምላችሁ። ሁሉም ኢትዮጵያ አንድ የመከላከያ ሰራዊት ፖለቲከኛ አይደለም። ፖለቲከኛም የመሆን ዕውቀቱም አያስፈልገውም። እሱ ሀገር የመጠበቅ ግዴታ ነው ያለበት። ወታደር ምንድን ነው ይላል ህገ መንግስቱ አይደል? ህገ መንግስቱ እስካልተቀየረ ድረስ ወታደር የህገ መንግስቱ የመጨረሻ ምሽግ ነው የሚል። ስለዚህ ህገ መንግስትን የማስከበር ግዴታ ነው የመስጠት እንትን የለበትም። በእርግጥ አገሩን ማወቅ አለበት። ልክ ነው። አሁን አረንጓዴ ቢጫ ቀይ ባንዲራ ምናምን ያለች እህቴ ቅድም ስጠይቀው ነበረ። አረንጓዴ ቢጫ ባንዲራችን ይቀየራል። ባንዲራ ባይዘዌ በህገ መንግስት እኛ አይደለንም እነ አሜሪካንም እነ እንግሊዝም ህገ መንግስታቸውን ከአንድም 15-30 ጊዜ ያሻሻሉ ሀገራቶች አሉ። ዛሬ በስልጣኔ ላይ ያሉ ሀገሮች ማለት ነው። ህገ መንግስት ይሻሻላል፣ ባንዲራ ይቀየራል። ይሄ የማንነት መገለጫ አይደለም። ለምሳሌ አረንጓዴ ቢጫ ቀይ ባንዲራ መድረክ ሲሰጣችሁ ዝም ብላችሁ አታውሩ። እኔ ባንዲራውን ለምን ቀየርክ አይደለም ያልኩት። ምንድን ያልፍ ጥያቄ ነው የጠየቅኩት። እሱ ስለ ባንዲራዬ ሲያነሳ እኔ ደግሞ አባቶቼ ዋጋ የከፈሉበትን ባንዲራ ነው ያስኩት። ገባህ አይደለ? እሱ ባያነሳ ኑሮ እኔ አልጠይቀውም ነበረ። ግን እኔ ሌላ ጥያቄ እየጠየቅኩት የነፍጠኛ ባንዲራ ይዝሽ አለ። ገባህ? ያስኩት ደግሞ የነፍጠኛ ባንዲራ ሳይሆን እናጼ ምኒልክ ዋጋ የከፈሉበትን ባንዲራ ነው የተሸከምኩት። ገባህ? ኢትዮጵያ የተመሰረተችበትን ጣሊያን ቄጧን ተውታ የተባረረችበትን ባንዲራ ነው ያስኩት። ይሲ እኔም አምንበታለሁ። ትክክል ነው። ስለዚህ ስለጠየቀን የመለስኩለት አንድ እሱ። ሁለተኛ ባንዲራ በቀያየር ሀገር አትቀየርም። ይሄንን ወቅ ልብስ ከመቀየር ጨርቅ ከመቀየር ይልቅ ሀገሪቷን መቀየርና ሀገሪቷ ውስጥ የሚኖሩትን ማህበረሰቦች በሰላም ማኖር ነው የሚቀርም። ገባህ አይደል? እሱ ትክክል ነሽ። ግን ምን አለ መሰለሽ በስርዓት መካከል እያንዳንዱ ነገር ይቀየራል። የድሮ ስርዓት ይዘን በዛ ስርዓት እንቀጥላለን የምንልበት ነገር የለም አይደለም። ነገሮችን አፕዴት እያደረግን ነው የምንሄደው። ስለዚህ አረንጓዴ ቢጫ ቀይ ባንዲራ የኢትዮጵያ ባንዲራ ሆኖ እንደ ሀገር ተሰቅሏል። እንደ ሀገር ተዋግተናል። እንደ ሀገር ነፃነት ወተንበታል። በማን በዛ ዘመነ መንግስት በነበረበት ማለት ነው አይደለ? ተቀየረ። ህገ መንግስቱ ተቀየረ። ይኸውልሽ ህገ መንግስቱ ተቀየረ። ሲቀየር ደግሞ በተቀየረው ልክ ነው። ህገ መንግስቱ ምንድነው ይላል? አሁን እኮ ይኸውልሽ አሁን አማራዎች በአብዛኛው ጊዜ አማራ ብሔረሰብ ምን ይላል? ይሄ ህገ መንግስት ወያኔ ያወጣው ህገ መንግስት በአብዛኛው ጎኑ ማነው አማራን አይወክልም፣ አማራን ያገለለ ነው ይላል። ግን ህገ መንግስቱ ደግሞ ሲጸድቅ ምን ይላል? የኢትዮጵያ ብሔር ብሔረሰቦች ነው የሚለው አይደል? ያው ኤሊቶቹ እንደሚናገሩት ከሆነ የኢትዮጵያ ብሔር ብሔረሰቦች ያጸደቁት ነው የሚለው። ስለዚህ ያኛውን ባንዲራ ትተን በዚህኛው ባንዲራ ልንተዳደር የኢትዮጵያ ህዝቦች ቃል ገብተዋል ማለት ነው። ያ ስርዓት በነበረ ጊዜ ባንዲራ እኮ አይደለም አላለም። አዳምጥ ቃል የምትገባው እኮ
የድሮ ታሪክን እየረገጥክ ሳይሆን አሁን ያለ ታሪክ የድሮ ታሪክን እየተንከባከብክ አሁን ያለህን ታሪክ ማስቀጠል ታሪክ ስትሰራ ገባ። አሁን እኮ ኢትዮጵያ ውስጥ ታሪክ የለም። ታሪክ እኮ እየሰራህ አይደለም። በአንድ ሀገር ሁለት ባንዲራ ይለበለባል አይደለም? አንድ ሀገር ሁለት ባንዲራ ይኖራታል? ኖ አንተ እኮ ልክ ነሽ። ይሄ ታሪካችን ነው፣ ታሪካችን ነው። ይሄኛው ታሪካችን በዚህ በኩል ይውለብለብ፣ ይሄኛው በዚህ በኩል ይውለብለብ ይባላል ወይ? ልጆን አሁን እኔ የክልል ባንዲራ ይዤ አላውቅም። ገባህ አይደለ? የክልል ባንዲራ ይዤ ተሸክሜ ዙሬ አላውቅም። ምሳሌ ኦሮሚያ ክልል ብትገባ ኦነግ የሚይዘው ባንዲራ አለ፣ የኦሮሞ ማህበረሰብ የሚይዘው ባንዲራ አለ። ገባ? አፋርም የተለያዩ በየክልሉ በየቦታው የራሳቸው የግል ባንዲራ አላቸው። አማራ ግን የተሰጠውን ባንዲራ አንድ ቀን እንኳን ይዞ ወጥቶ አያውቅም። ገባህ አይደለ? አባቶቹ ታሪክ የሰሩበትን ባንዲራ ነው እያውለበለበ ያለ። ገባ? አሁን ስለ ባንዲራው አይደለም ጭቅጭቁ። እሱ ኦኬ እንለፉ። ባንዲራ መንግስት ሲመጣ መንግስቱ ሲቀየር ምናምን እንደፈለጉት ባንዲራውን መቀየር ይችላል። ግን ባንዲራውን ከመቀያየር ጭንቅላታቸውን ቢቀይሩት ምን ችግር አለው ነው የኔ ጥያቄ። አንድ እሱ ጭንቅላታቸው በምን መልኩ ይቀየር? ጭንቅላታችን በምን ያዛርገው? ልጨርስ ብራዘር፣ አትጩ፣ ልጨርስ። አሁን አንተ መከላከያ ስለ ፖለቲካ አይመለከተውም ብያልክ ነው አይደለ? አብዛኛውን ግን የአብይ መከላከያዎች በነገራችን ላይ ሀገራችን ወታደር የላትም ከይቅርታ ጋር። የአብይ መከላከያዎች እዚህ ጋር መጥተው ፖለቲካ ላይ የሚወሸቁት ለምንድን ነው? ይሄ ልትመልስልኝ ትችላለህ? አይመለከተውም ስላልክ ለምን እዚህ ጋር መጥተው ይናገራሉ ታዲያ? ፖለቲካ የማይመለከተው ሚዩቱን ፍታውና መልስላት። ሚዩቱን ፍታው ጆን። ጥያቄ የጠየቀችን ስለሆነ ላዳምጣት ብዬ ነው። መጀመሪያ ጥያቄዋን ላስጨርሳት፣ አስጨርሰኝ ስላለች ነው ሚዩት ያዝኩት። ኮንቲኒው፣ ቀጥይ። ጨረስኩ እኮ። መከላከያ ስለ ፖለቲካ ያገባውን ብለሃል። የማያገባችሁ ከሆነ ለምን እዚህ ጋር እየመጣችሁ ፖለቲካ ታወራላችሁ? እኛ ፖለቲካ እኮ አይደለም የምናወራው። እናንተ አገሪቷ ውስጥ ወታደር የለም ትላላችሁ። እኛ ታዲያ ህዝብና መንግስት አይደል እየከፈለን ያለ ነው? አይ ጥያቄውን ካስተካከልን በኋላ ብናወራ ይሻላል። ሲጀመር በመጀመሪያ ደረጃ የአብይ ወታደር የሚለውን አርሚ። ካረምሽ በኋላ ከዛ በኋላ ያለውን አብይ የአብይ ወታደር ነው። የአብይ ወታደር ነው። ቆይ አንድ ነገር፣ ቆይ ጥልዬ፣ ቆይ እንደማመጥ፣ ቆይ ጥሌ ትናገራለህ። ቆይ እኔም አንድ ነገር ልንገራት። እናንተኛ የአብይ እሺ 27 ዓመት ሙሉ እናንተም እኛም ካድርጉ ሁላችሁም ና 27 ላይ ዘለህ አትሩጥ። እዚሁ አሁን በ7 ዓመት ለምን በ7 ዓመት የተቀየረ ህገ መንግስት የለማ? ያኔ እሰይ ብለሽ ተደስተሽ አሁን ሲመጣ ምን ነው እንደዚህ ያለሽ? ይሄ ማጥላቻ ነው የሚሆነው። የሚመራህ አሁን እየመራህ ያለው ህገ መንግስቱ መቀየር ይችል ነበረ። ግን ህገ መንግስቱን ከሚቀይር አማራን ለማጥፋት ነው የተነሳው። እሱ ለአማራ ትበኛም አማራዎች ነን እኮ። ይኸውልሽ አማራ እኮ ይኸውልሽ፣ አንቺ ብቻ አይደለሽም አማራ፣ እኛም አማራ ነን። መቀየር ይችላል አይችልም? ይሄ መንግስት ጥያቄ ላንተ ተወያይተሽ በመነጋገር እኮ ነው የምትቀይር። ህገ መንግስት ዝም ብለሽ ዘለሽ የምትቀይር ነገር እኮ አይደለም። ዲስከስ ታደርጊያለሽ፣ ትወያያለሽ። ለምን ታስራለህ? ለምን ትገላለህ? እንዴ ለምን ቆይ እኔ የምልሽ አሁን የአማራ ፋኖ ድሮን እናንተ እንደምትሉ ድሮን ታንክ መድፍ ቢኖራችሁ እናንተ እኛ ላይ አትጠቀሙ? ስለሌላችሁ ቴክኖሎጂ ስላልፈቀደላችሁ እንጂ እናንተ አትጠቀሙ? አትጠቀሙም ወይ ነው የምልሽ። አሁን እሺ ቀጥል ጥልዬ፣ ቀጥል። ቆይ ወዴት ነው ጥልዬ የሚቀጥለው? ና ቶሎ። የአማራ ፋኖ መድፍና ድሮን ቢኖረው እኛ ላይ አትጠቀሙም አልክ። በመጀመሪያ ለጠየቅነው ጥያቄ አዳምጥ። ቆይ ለጠየቅነው ጥያቄ መልስ ሰጥተህም ቢሆን እኛ እኮ ወደ ውጊያ እኮ አንገባም ነበር። ጥያቄ ከጠየቅሽ በኋላ ሲያወራ አንተ ጥልዬ የምትበል ያዝ ሚትህን ነው አይደለም? አንደኛ ንግግርሽን አስተካኪ። ቆይ ድሮም ምናምን ላልከው እኔ እኮ ጠየቅኩ። እኛ ወደ ጫካ ያገባ ነው በመጀመሪያ ለጥያቄያችን መልስ ስላላገኘን ነው አልኩ እኮ። ግን አሁን ቅድም ልጁን ስጠይቂው ነበረ። ምናልባት ትንሽ ልጁ ያገላለጽ ችግርም የግንዛቤ ችግርም ሊኖርበት ይችላል። ሁሉም ሰው አንድ አይደለም እና መለዮ የለበሰ። ግን እናንተ እድሉን አግኝታችሁ እድሉን አግኝተሽ ብትጠቀሚ እናንተም ቴክኖሎጂ ፈቅዶላችሁ ብታደርጉ እኛ እናንተ ላይ የምናደርገውን ነገር ወታደሩ ላይ አተኩሱም ድሮን። ይኸውልሽ ሲጀመር ውትድርና አንድ አንግባበት ስንገባ አታደርጉ። እንኩትኩትህ ነው ማወጣ አሁን ባለው ሁኔታ። ታዲያ አንቺ ላይ ሲደረግ ምትይው እኛ ደግሞ ስናደርግ ለምን ትቃወሚያለሽ? እኔ እኮ ተበዳይ ነኝ፣ አንተ እኮ በዳይ ነህ።
መሳሪያ አንግበሽ ነው እንደ በደል የሚፈታው? እኛ የሰለጠንን ሰው ነን። ቆይ ነበር ይኸውልሽ፣ ነበር ቆይ አውቃለሁ በደንብ አድርጌ አውቃለሁ። እሱን ተነትንልሻለሁ። እሱ ችግር የለውም በምን እንደሆነ እሱ ይኸውልሽ፣ አሉንታዊም አውታዊም ነገር አለው። ቆይ ጆን አስበል ጆን፣ ይኸውልህ የእሷን ጥያቄ ስማት። መድረኩን ብጥብጥ አታድርጉት። የአማራ ፋኖ ወደ ጫካ የወጣው ምን አስቦ ነው? ምን ተገፍቶ ነው? እንዴት ተገፍቶ ነው? በምን ልክ ተገፍቶ ነው የሚለውን ነገር አውቃለሁ ካልክ እስኪ አንድ ባንድ የአማራ ፋኖ ወደ ጫካ የወጣበትን ምክንያቱን ንገረን እስኪ። አውቃለሁ ብለሃል አይደለ? ስለዚህ